ልግባ ከቃሉ ጋር ናችሁ? ልትማሩ ነው የመጣችሁት? እስኪ ሊማር የመጣ ሰው እጁን ያወጣ። ሊማር የመጣ ሰው እግዚአብሔር ይማራችሁ፣ እግዚአብሔር ያስተምራችሁ። አታወርዱት እንጂ ታዲያ የስብሰባ እንትን እጅ አይደል ተውት እኮ። እስኪ አውጡት እጃችሁን። ልትማሩ ነው የመጣችሁት? አዛኘን ያው እንግዲህ ተማሪ ቆሎ ተማሪ አዛኘን ይላሉ። ቃሉ ነው እንግዲህ። እስኪ አዛኘን በሉ። እርግጠኛ ናችሁ? እግዚአብሔር ያስተምራችሁ። ይሄን ጥያቄ ትመልሳላችሁ ልትማሩ ከመጣችሁ እጃችሁን ሳታወርዷት ማለት ነው። አንድ ፈላስፋ ተማሪው ሊማር ሄደ ትምህርት ቤት ሲሄድ አገኘውና እንደመጣ ባህር አዘጋጀና ባህር ውስጥ ዝፍ እንደመጣ እኮ ነው እስከነ ልብሱ ባህር ውስጥ ክትታረገና ደግሞ አልቶ ደግሞ ጫን ይዘው አሁንም ሊወጣ ሲል አሁንም ጫን፣ አሁንም ቀና ሲል አሁንም ጫን። እዛ መጨረሻ ላይ ሊሞት ሲል አወጣውና ምን አለ መሰላችሁ? ቅድም ያን ያህል ስትጋፋኝ የነበር ምን ሆነ ነው አለ። አሁን አንተ ባህር ቢያሰጥሟችሁ የኔታ ባህር አዘጋጅተው ቢያሰጥሙን ጥሩ ነበር፣ እኔንም ጨምሮ ማለት ነው። ቢያሰጥሙን ምንም ልንል የምንችለው ምን አይነት ደግሞ ዛሬ ቄሶቹ መጥቶባቸዋል። ለምን ስንሳደብ እናቅበታለን። ምን ለማለት ፈልገው ነው የሚባለው ማለት ነው። ከዚህ ይሄ ሰውዬ ምን አለ መሰላችሁ? ቆይ መመሬ እኔን ልትገርለኝ ነው? ምን ልታረገኝ ነው? ልታስተምር የመጣው እንጂ ሲለው አሁንም እያስተማርኩ ነው አለ። እስኪ በሉስ ሊመልሱ አሁንም ምን እያልኩ ነው እንዴ? ባህር ውስጥ እየከተትክ እየገደልክ ነው እኮ የሚባለው ተመልከቱ። ሲለው ምን አለ? ባህር ውስጥ እኔ ሳሰጥም እኔን ስትጋፋ የነበረ ምን እየፈለክ ነው አለ። እስኪ አሁን ባህር ውስጥ እናንተና ተጠምታችሁ ይበል እኔን የምትጋፉኝ ምን ትፈልጋለህ? አቤት መልሱ እንጂ ለመውጣት ለመዳን አይደለም። ሁለቱም ስህተት ኦክሲጅን ፍለጋ ነው። እስኪ በሉላችሁ መሞት የሚጀምረው ምን ሲያጣ ነው? ያው ብዙ ነገሮች ለያራቱ ቫይረስ ሲያዩ ያልገባም ባጭሩ ግን ሰውየው ጊዜ የጀመረው ለመድኃኒት ሳይሆን አየር ስላጣ አየር ፍለጋ ነው። እንዲህ አለው። ምን ፍለጋ ነበር ስትጋፋ ነበር አለው። አየር ኦክሲጅን ወይንም ነፋስ ፍለጋ ነበረ ብሎ ሲመልስለት እውቀትን የዚህን ያህል ስትፈልገው ናና አስተምርሃለሁ። እስኪ በሉላችሁ እውቀትን በሉ በሞት ያፈርሰዋል። የዚህን ያህል ስትፈልገው ናና ጥያቄ አሁን አፍኑ ዝም ብላችሁ ትንፋሻችሁ ያዝ አድርጉት እንዳትተነፍሱ ያዙ። ደግሞ ሞታችሁ የኔታ ፍቅረኛል ስንት ደቂቃ ትቆያላችሁ? አገር ተለይተን ስንት ደቂቃ? 31 ደቂቃ የሚቆይ ይችላል አለ ወይ ነው? እግዚአብሔር ታድግ ተመልከቱ። እግዚአብሔር በሉ ምን ነው ያህል በፈልግ ነው አሁን እግዚአብሔርን ያየር ያህል እንፈልጋለን። ያየር ያህል ሰው ጌር እንፈልጋለን። ይህ ለዚህ እኮ ነው እግዚአብሔር ከእኛ ጋር አልሆን ያለው። እግዚአብሔር ይራቀን፣ ሰላም ያጣ ነው፣ ሰርተን አልሞላ ያለው፣ ተሹመን ሽረትና ጦርነትን ይነሳብን፣ በልተን የማንጠግረው፣ አግብተን የማንረገው፣ ቆርበን የምናፈርሰው፣ ቀድሰን ሐሰት የምንናገረው፣ ቆርጭነን ከላይ እስከታይ ድረስ ያለነ ሰዎችን ብናየን ነው የሆኑትን ያልኩት። በክህነታችን ማገልገል ተስኖን የሌላ ዓላማ ማራመድ የጀመርነው እግዚአብሔርን የጥፍ ያህል አልፈልገው ብለን እግዚአብሔርን ምን ሆነ ስሶ አለተመልከቱ ቅዱስ አምሳፈወርቅ ለዝንቱ ጠሪቅ ወማይምር አዋቂና ልዩ የሚሆን ፍጥረታትን የሰጠንን እግዚአብሔርን እንፈልገው። ቢያንስ እግዚአብሔርን ይሁዱ ያህል የሚፈልገው ሰው አለ እንዴ? ለሆኑ እኮ ተመልከቱ ሸፍንትና ተብሎ በቴሌቪዥን ተወቆ ምን ቢገባበት ምን ይሰራል ተብሎ ያም አልበቃ ተብሎ ክኖር ተዘጋጅቶ ያም አልበቃ ብሎ የጦሞቶች ተዘጋጅቶ ሰው ይሁዱን ያህል እግዚአብሔር ይጨነቃል ነው። ለሆኑ እኮ ነው ተመልከቱ የሚግኖቱ ጥሩ ነው ያትብሎ ያልኩበቱ ግን ተመልከቱ ሰው ለሆኑ የሚጨነቀውን ያህል እግዚአብሔር ይጨነቃል ነው። ሰው ውሃ መጠጣትን የሚፈልገውን ያህል እግዚአብሔርን ይፈልገዋል ነው። ሰው መልኩን
ስለዚህ ደግሞ በጣም ተጃጅሎ የሚያደርገውን አትፈልጉት ማለት ነው። አንድ ሰው ተመልከቱ። ሰው እኮ በጣም ሴታውን ለከንፈሩ የሚጨነቀውን ያለ ሰው ይጨነቃል። ለከንፈሩ በርበሬ ቃሎች ብዙ ይመስሉ ቁጭ ተመልከት እንጂ ቦታ ነው ያለመሰለች ለእግዚአብሔር ነው አሁን ያኔ ያለ ሳምባ ይመል ማስቀመጥ መሰለኝ ነው ያለው። ሰው ለከንፈሩ የሚጨነቀውን ያህል ለእግዚአብሔር አልጨነቃል። ሰው ለቅንድቡ መቅረዝ መኳን አይኔን ተመልከቱ። እንዴት ያየኛል ሰው እኮ እንዴት አድርጎ ነው ሰው የሚያየኝ? በሰው ውስጥ ምን አይነት መልክ አለኝ? ኧረ እባክህ እቴ በእግዚአብሔር ፊት ከቆሸሽክ ምን ያደርግልሃል? በሰው ፊት ያለው መልክ እግዚአብሔርን የመልካችንን ያህል ፈልገነዋል ወይ? እግዚአብሔርን የልብስ ያህል ፈልገነዋል ወይ? እግዚአብሔርን እንድንፈልገው ይርዳን መድኃኒዓለም ክርስቶስ። እግዚአብሔርን መፈለግ ተመልከቱ። የልብስ ያህል ሰው ተመልከቱ። አማርጦ አሁን አለች አሉ አንዷ ሴት ነው ባሏን ይዛ ወጣ ገበያ እና በጣም ሁላችንም አሁን ገበያ ስንወጣ ያለበሰው ልብስ እኔም ግርድም እሱ እና ገበያ ወጣ ባሏን ስታስመርጥ ቆይታ አጣች ያለበሰው ማለት እና ባልዮም ጨነቀው። ምን ላድርግልሽ አላት። በጣም እኮ ነው የሚጨንቀው። አስቸጋሪ ነገር እኮ ሰው ያለበሰው ነው የፈለኩ። ይሄን ልግዛው አይቶ ይሄንን አትግዛው። እሺ ሰው ያለበሰው ለባትዩ በጣም ጨነቀውና ሰው ያለበሰው እንግዲህ ማዳበሪያ ነው የሚባለው ኬሻ ማለት ነው። እሱን ካልሆነ ላሰፋልሽ ሰው ያለበሰው እሱ ነው እንግዲህ ሌላ አላገኘሁም ማለት ነው። ሰው ምን ያህል ሰው ያለበሰው እንደሚፈልግ ታውቃላችሁ? ሰው ያለበሰው ልጅነት ለብሰህ ያንን ማየት አቅቶ ለልብስ ስትጨነቅ ማለት ነው። ሰው ያላደረገው ጫማ ወንጌልን ትተህ እኮ ነው በሜዳው የምትዞረው። ስለዚህ ተመልከቱ፣ ቢያንስ እግዚአብሔርን ዕቃ ያህል እንፈልገው። ሁላችሁም አሁን ስትሄዱ ወይም ሁልጊዜ ስትኖሩ ዕቃ የምትፈልጉት ነገር ባያችሁ ቁጥር እግዚአብሔርን የዚህን ያህል እፈልገዋለሁ ወይ ብላችሁ አስቡ። ሁላችሁም በሉ እግዚአብሔርን በሉ የዚህን ያህል እፈልገዋለሁ ወይ ትፈልጉታላችሁ? ኧረ በሞት ያታረጉትም እግዚአብሔርን አሁንሽ በሞት ያፈርሰዋል። ውሃ ጥምት እንዳላችሁ ማን ነው ትዝ የሚላችሁ? ውሃ ነው መልሶ ውሃ ነው። ተመልከቱ፣ ውሃውን ጠጥተህ እንደጠማ ጥጥት ታርገው ከጥቅ መገላገል ግን እንዳስብ ሁሉ ቢያንስ የዚያን ያህል ከማያፈቅር ሀየል ሀባንቂ ተማያት ከማወት አፈቅር ነፍሴ ሀበ እግዚአብሔር አምላኬ ዋሊያ የተጠማ ዋሊያ ወደ ምንጩ ለመሄድ እንደሚቸኩል ነፍሴ እግዚአብሔርን ተጠማች ብሎ ነው ቅዱስ ዳዊት የነገረን። እግዚአብሔር እንዲጠማን እግዚአብሔር ይርዳን። በዚህ ዘመን በሽታው ያልታወቀ በሽተኛ ይሄ ነው አሁን ትልቁ መድኃኒት የሌለው መድኃኒት በሽተኛ ማለት ነው። ታከም ስንለው ጤነኛ ነኝ ይለናል። አሟል ስንለው ምንም አልነካኝ ይለናል፣ ግን በሽተኛ። ስለዚህ ተመልከቱ ማለት የፈለጉት በመጨረሻ ይህንን ርዕስ እንድትዙልኝ። እስኪ አሁን ወርቅ ቢጠፋችሁ፣ ብር፣ ሞባይል ቢጠፋችሁ ስራ ትወጣላችሁ? ቤቱን ባናቱ ነው የምታቆሙት። እቃውን ሁሉ ተክላችሁ ማለት ነው። እግዚአብሔር ጠጥቶን ምን ያህል ነው የፈለግነው ነው እንድንፈልገው እግዚአብሔር ይርዳን። ወደ ነገር ብቻ ልመለስ። እግዚአብሔርን የምን ያህል መፈለግ ነው? በኦክሲጅን በሉ እንጂ ቢያንስ የአየር ያህል እግዚአብሔርን አየር ከሌለ መኖር እንደማንችል እግዚአብሔር በሕይወታችን ከሌለ ጠብ የሚል ነገር የለም። እግዚአብሔርን ትቶ መንገድ አለ? የት ሄደህ ትሰራለህ? እግዚአብሔር ከተለየ በረከት የለም። ተናግረህ አታሳምንም፣ በልተህ አትጠግብም፣ ለብሰህ አይሞቅህም። ሰው ተመልከቱ ከብዙ ነገሮች ሰላምን ይሻል። ከመብል ጥጋብን ይፈልጋል። በልቶ ሲጠግብ ደግሞ ሌላ በሽታ ይመጣል። ከልብስ ሰላምን ይፈልጋል። ልብሱ ሲያልቅ መከራው ይመጣል። ከአንተ የበለጠ ሰው ለብሶ ስታዩ የዛን ጊዜ ጭንቃል። ከትምህርት ሰላምን ይፈልጋል። አንተ ሊቅ ተብለህ ጀግና ተብለህ ባለበት ሀገር ከአንተ የበለጠ ጀግና ሲመጣ ደስታ ርቆ መከራ ይከብሃል። ሰው ከጦርነት ሰላምን ይፈልጋል። ጦርነቱ በጦርነት ሲሸነፍ ሰላሙ ይቀራል ማለት ነው። ሰው ከመብል ኃይልን ይፈልጋል። መብሉ ሲያበቃ መብሉ በረሃብ ሲቀየር ሰላሙ ይቀራል። በዚያውስ ላይ የኛ ጉልበት መመኪያ ሆኖ ነው ከኛ ጉልበት ሰላም የሚፈለገው። ጉንፋን ይዞን እኮ ተመልከቱ ሆስፒታል ስንሄድ እናውቀዋለን።
5 6 የሚነጋው ሰው እኮ 5 6 ሰው የሚያንገራግረው የሚነዳው ሰው እኮ ሆስፒታል አድርሱ ብሎ 7 ሰው ይዞት የሚሄደው እና ምን ያህል ደካማ ነን። እግዚአብሔር ጽኑ እንዲያደርገን መልካም ፈቃዱ ይሁንልን። የእግዚአብሔር ሐሳቡ ሁላችሁም በኖረበት ዘመን የኖረ ነው። የእግዚአብሔር ሐሳብ ተገለጠ፣ ታወቀ፣ ተሰጠ፣ ተነገረ ይባላል እንጂ የእግዚአብሔር ሐሳብ ጀመረ አይባልም። መጀመሪያ የሌለው አምላክ ስለሆነ ለሐሳቡም መጀመሪያ የለውም። መጨረሻ የሌለው አምላክ ስለሆነ ለፍርዱም መጨረሻ የለውም። መነሻ የሌለው መነሻ ከሆነ መድረሻ የሌለው መድረሻ ነው። መድረሻ የሌለው መድረሻ ከሆነ ለሐሳቡ መነሻና መድረሻ የለውም ነው። እግዚአብሔር ምን አደረገ? ቃል ኪዳን ገባልን። እስኪ በሉላችሁ እግዚአብሔር በሉ። ምን አደረገልን? እሺ ሰው እንደሚጠፋ ያውቃል ያውቃል? ንገሩኝ እንጂ በሞቴ ያውቃል። ካወቀ ምን ያስፈልገናል ማለት ነው? ቃል ኪዳን ነበረ ማለት ነው። ሰውን ደግሞ ፍጥረታትን ሲያስብ ተመልከቱ። ፍጥረታትን ሲያስብ አንድ ነገር አስቧል። በዚያው ሁሉም ሐሳቦች እንዳሉ ሆኖ ከእኔ ጋር የሚሄደው ማለት ነው። እግዚአብሔር ፍጥረታትን ፈጥሮ ከፈጠረ በኋላ እንደሚጠፋ ከጠፋ በኋላ ደግሞ እንደሚያድነው አስቧል። የፈጠረው ፍጥረት እንደሚጠፋ ካሰበ ለዚያ ፍጥረት አስቀድሞ መቅድም አለው። ይህንን ርዕስ የቀየርኩት ይቅር በሉኝ እንጂ ለሌላም ለመናገር ፈልጌ አይደለም። ላስተምርበት የመጣሁት ርዕስ ሌላ ነው፣ እግዚአብሔር ባወቀ ማለት ነው። 3 የአማራ አካሄድን የሚሄዱ ፍጥረታት አሉ ብዬ ነው። ለሰ ኪዳን ለምን ርዕስ አይሆንም ብዬ አንስቼው ነው። ገብታችኋል አይደል? እና ለማለት የፈለኩትን እንድትረዱልኝ ነው። እና ለዚህ ኪዳን መቅድም አለው። አስቀድሞ እግዚአብሔር ሰውን ከማምጣቱ አስቀድሞ ሰማይና ምድርን ፈጥሯል። ማንና ማንን? ጥያቄ ልጠይቃችሁ። አሁን በዚያው ሰርታችሁት እንትሄዱ ከሰውና ከሰማይ ማን ይበልጣል? ቆይ ሌላ ልጠይቃችሁ መሰለኝ። ከ100 ሚሊዮን ቢሊዮን ትሪሊዮን ኳትሪሊዮን ማርኩ ከፈለጋችሁ ከዚያና ከአንድ ሰው ማን ይበልጣል? በሉ ተናገሩ እንጂ በደንብ። እሺ ሞባይላችሁን ቢሰርቃችሁ ሰውየው አናቱን ትሉታላችሁ አትሉትም? ትሉታላችሁ አትሉትም? በሉ እንጂ በደንብ። አናቱን ነው። ሰው አነሰ እኮ ታዲያ እመቤቴ ነው ሲሰራ ማለት እኮ ይኩን ሲሰርቀው ያላስተካከልከውም አናቱን አልከው። ቢያንስ እንደው 200 ሺህ ብር እኔ እስከማውቀው ነው። ምናልባት የ1 ሚሊዮን ብር ስልክም ሊኖር ይችላል። የሚሊዮን የኳትሪሊዮን ብር ሞባይል ቢሰርቃችሁም ተመልከቱ። ያ ሰው ግን ከሞባይሉ በታች ነው፣ ሞባይሉ ነው ከሰውየው በታች። ሞባይሉ እቃው ከሰውየው በታች ነው። ተመልከቱ። ሰው ዋጋው አነሰ። በዚህ ዘመን ሰው ከዱባ አነሰ። ሰው ከሽንኩርት ያንሳልና ሽንኩርት እንኳን እኮ የሚከተፍበት ቦታ አለው። የከበረ መክተፊያ ተመርጦ ማለት ነው። ሽንኩርት እንኳን እኮ በክብር ነው የሚከተፉ። ሰው በየሜዳው የሚከተፍበት ዘመን ዋለ። ሰው ከዕቃ አነሰ። ሰው በዚህ ዓለም እግዚአብሔር ለሰው ፍጥረትን ፈጠረ። ሰው ደግሞ ለፍጥረት ሰውን ማጥፋት ጀመረ። ተመልከቱ። እግዚአብሔር ለሰው ምንን ፈጠረ? በሞቴ ሰውን በል እንጂ ለፍጥረት ማንን ፈጠረ? ሰውን። ሰው ደግሞ ለፍጥረት ሰውን አጠፋ። ሰው የሚገለው ሰው ለምኑ ነው? ለመጽደቅ መስሏችሁ? ለጥቅሙ፣ ለግል ጥቅሙ እኮ ነው። ተመልከቱ። እኔ በዚያውም ብዙ ነገር እዚህ ጋር ልቶ ማለት ነው። ጸጉር ስለሚሰነጠቅ እንኳን ነገር ሲብለን ተነሩ ይሻል እንደዚህ ያለ እና ወደ ነገር ልሰዳችሁ። እግዚአብሔር ሰማይን ለሰው ፈጠረ። እስኪ ለሰው በሉ፣ ለሰው በሉ። ሰማይን ለማን ፈጠረው? ለሰው። መሬትን ለማን ፈጠራል? ለሰው። በአጭር ቃል ከዚህ ተፈጥሮ ጋር ዛሬ ቅዱስ ሚካኤልም ስለሆነ ሁሉንም አንድ ነገር መሰረት ይዛችሁ ብቻ እንድትይዙ ፈልጌ ነው።